ካናቢስ ካናቢስ ላለፈው ምዕተ ዓመት በከፍተኛ ደረጃ ሲወገዝ ቆይቷል። አሁን ግን በዓለም ዙሪያ በአንዳንድ ቦታዎች የወንጀለኝነት ውሳኔ እየተነሳ ነው። በቅርቡ በጀርመን በሕግ ተፈቅዷል። ምናልባት ለዚህ መለሳለስ በጣም ጥሩ ምክንያት በዚህ ዓመት ብቻ ከ20 ሰዎች በአንዱ ሞት ካስከተለው እንደ አልኮል ካሉ ሕጋዊ እጾች ጋር ሲነጻጸር ካናቢስ በጣም መለስተኛ መሆኑ ይሆናል። ስለዚህ በመጠቀም የሚጣለውን ከባድ ክስና ቅጣት ለማስፈጸም ሲባል በጭብጥነት የሚቀርቡት አሉታዊ ተጽዕኖዎቹ ከልክ በላይ የተጋነኑ መሆናቸውን ነው። ባለፉት ጥቂት ዓመታት የተደረገውን ውይይት ወይም ዲስኩር ከተከታተልን በሁለት ጭብጦች መደምደም እንችላለን። የመጀመሪያው ካናቢስ ምንም አይነት አሉታዊ የጎንዮሽ ጉዳቶች የሉትም ወይም በጣም ጥቂት ናቸው የሚል ግንዛቤ ስናገኝ፣ ሌላኛውና ዲስኩሩን ጫና ወጥሮ የበጠሰው የካናቢስ አሉታዊ የጎንዮሽ ጉዳቶች የዕድሜ ልክ ጠባሳ ጣይና የሕይወት ጥራትን አብካኝ መርዞች ናቸው የሚሉ ይሆናሉ። በቀደመ ድምዳሜ የሕግ ጥላ ስር ወድቆ ለጥቅም የመዋል ክልከላ ብይን ሳይንቲስቶች እንኳ በተለይም የረጅም ጊዜ ተጽዕኖዎቹን ማጥናት እንዲቸገሩ ማድረጉ ዲስኩሩንና ነባራዊ እውነቱን ይበልጥ አወሳስቦታል። ለጥናት ቆራጥ አቋም አንግበው የሚነሱ ሳይንቲስቶችና ምርምር ሰሪ የትምህርት ተቋማት በቢሮክራሲያዊና ሕጋዊ መሰናክሎች እየተንገዳገዱ የጥናቶች ውጤቶቻቸው ብዙውን ጊዜ በትናንሽ ናሙናዎች ላይ ተመርኩዞ እንዲተነተን አስገድዷል። ነገር ግን ከባለፉት ጥቂት ዓመታት ወዲህ ግን ይህ ሁኔታ እየተለወጠ ይመስላል። ይሁንና የሕክምና ሚና ያለው ይህ አረም ጉዳቱ ከአልኮል ቢያንስም ጨለማ ጎኑን ዛሬም አላራገፈም። ለእገዳው መነሳት ከአልኮል ያነሰ ተጽዕኖ በቂ ቢሆንም ሕጋዊ ጠቀማን ለማረጋገጥ እምብዛም ተነሳሽነት እየፈጠረ ወይም እየከለከለም አይመስልም። የካናቢስ አስማታዊ ንጥረ ነገር ቴትራሃይድሮካናቢኖል በአጭሩ THC ይባላል። ንጥረ ነገሩ ከካናቢኖይድ ተቀባይ ነርቮች ጋር በመጣበቅ በተለያዩ የአንጎል ተግባራት ላይ ተጽዕኖ ያሳድራል። እንደ የአንጎል ክፍሎችን በማነቃቃትና ሌሎችን በማረጋጋት አስደሳች የሆነ የስሜት ውህድ ይፈጥራል። የTHC መጠን በሰውነታችን ውስጥ በጨመረ ቁጥር የሚፈጠረውም ስሜት የጨመረና ይበልጥ ኃይለኛ እንዲሁም አስደሳች ይሆናል። ለሰዎችም እጹን ተፈላጊ ያደረገው ሰውነትን ወደ ተደሳች ከባቢ ማስገባት ኃይሉ ነውና ገበያውም ይህንን ለማቅረብ ከሕግ ቁጥጥር፣ ከመንግስት ክትትል፣ ካሰላው ትርፍና ከናረ ፍላጎት ጋር ይታገላል። ስለዚህ በዓለም አቀፍ ገበያ በተለይም በአሜሪካ፣ በካናዳና አውሮፓ በሕጋዊም ይሁን ሕገወጥ የካናቢስ ምርቶች ውስጥ ያለው የTHC መጠን ባለፉት ጥቂት አስርተ ዓመታት ውስጥ ከእጥፍ በላይ መጨመሩ አስገራሚ አይሆንም። እንደውም ከ15% በታች THC ያላቸው ምርቶች እየቀነሱ ይበልጥ ኃይለኛ በሆኑ ዝግጅቶች እየተተኩ ሲሆን፣ እንደሚበሉ እጾች ኢድብልስ ወይም ከ60 በመቶ በላይ THC ያላቸውን ጥንቅር ተዋጽኦዎች ኮንሰንትሬት እየተለመዱ መጥተዋል። እንዳለመታደል ሆኖ ግን የካናቢስ እያንዳንዱ ችግር በከፍተኛ THC መጠን የሚፈጠርና የሚባባስ ነው። ዓለማችን በሕግ ልትፈቅደው እያቅማማች ባለች በዚህ ወቅት ብዙ ሰዎች ካናቢስን ይጠቀማሉ። በ2022 በአሜሪካ ውስጥ በየቀኑ ካናቢስ የሚጠቀሙ ሰዎች ቁጥር አልኮል የሚጠቀሙትን ለመጀመሪያ ጊዜ በልጧል። በካናዳ ዕድሜያቸው ከ16 ዓመት በላይ ከሆኑ ሰዎች 22 ከመቶ በ2018 እጹን እንደሚጠቀሙ ሪፖርቶች ሲያሳዩ፣ ይህ አሃዝ በ2022 ወደ 26 ከመቶ አድጓል። በእርግጥ እጹ እስካሁንም በቁጥጥር ስር ያለና የጠቀማ ፈቃዱ ከባለሙያዎች የሚገኝ መሆኑ አጠቃቀሙን የሰመረ የማድረግ ድርሻ ለመወጣት በቂ አቅም ባይፈጥርለትም ጭማሮ በሕጋዊነት ምክንያት መሆኑን በእርግጠኝነት መናገር አይቻልም። ጥናቶችም ከላይ እንደጠቀስኩት የራሳቸው ክልከላና ገደብ ስላለባቸው ወጥነትን ይላበሳሉ ማለት የዋህነት ይሆናል። ሆኖም የካናቢስ አጠቃቀም የመጨመር አዝማሚያ የጀመረው በ90ዎቹ መባቻ ላይ ሲሆን በ2000ዎቹ ደግሞ የሕጋዊነት ወጋገን ከሩቅ መፈንጠቅ ሲጀምር አጠቃቀሙ ሮጠ። እናም በባለፈው ምዕተ ዓመት ከነበረው የበለጠ ሰዎች ካናቢስ በብዛት እየተጠቀሙ ስለሆነ የቲኤችሲ ሚና ከምን ጊዜውም በላይ ኃይለኛ ሆኗል። ስለዚህ ድሮ በሕግ ጉሮሮውን ያሳነቀው ጉዳይ ይበልጥ ፈጦ ብቅ ብሏል። ሱስ
ከቅርብ ጊዜ ወዲህ ስለ ካናቢስ ያለው ትልቁ ትረካ እጹ ሱስ የማያስይዝ ወይም እንደ ማንኛውም ተፈጥሯዊ ተክል ጉዳቱ አሳሳቢ ያልሆነ የተወሰነ ተጽዕኖ ያለው ነው የሚል ነው። ጥናቶችም አብዛኛው ሰው በጥሩ ሁኔታ እንደሚጠቀምበት በግልጽ ያሳያሉ። ካናቢስ ከተጠቀሙ 10 ሰዎች ውስጥ ለ8ቱ ተራ ጊዜያዊ ደስታ ሰጪ እንጂ በጭራሽ ችግር አይደለም። ወይም በሁለት ያሉ የካናቢስ አጠቃቀም መታወክ መታየቱ ግርምትም ሆነ የጤና አደጋ ሆኖ መታየት የለበትም አይነት። የካናቢስ አጠቃቀም መታወክ ወይም ካናቢስ ዩዝ ዲስኦርደር ሲዩዲ 11 የተለያዩ ምልክቶች አሉት። በቂ ተጠቅመው አላስፈላጊውን ለመጨመር ማቆም ካለመቻል ጀምሮ እስከ አሉታዊ ውጤቶች እንደሚኖሩት እያወቁ መጠቀም እስከ ገዳፉና የማቋረጥ ወይም ቶሌራንስ ኤንድ ዊዝድሮዋል ምልክቶች ድረስ ማለትም ለእርስዎ ጎጂ መሆኑን እያወቁ እና በተለይ የሚጠብቁትን ደስታ እያጡ ነገር ግን በተደጋጋሚ ከመጠቀም ለመከልከል አለመቻል። 3 ሁኔታዎች የነገርየውን አካሄድ ይወስናሉ። የቲኤችሲ መጠን፣ የመጠቀሚያ ጊዜና ካናቢስ መጠቀም የጀመሩበት ዕድሜ። የቲኤችሲ መጠን መጨመረ ቁጥር ጠቀማውን በየቀኑ ባደረጉት ወይም በደጋገሙት ቁጥርና በለጋ ዕድሜ በጀመሩት ቁጥር አደጋው ከፍ ያለ ይሆናል። መጠኑ የጨመረ ካናቢስን በጣም በተደጋጋሚ ከተጠቀሙ በሕይወቶ ላይ አሉታዊ ተጽዕኖ ይኖረዋል። ከ10 ተጠቃሚዎች ውስጥ አንዱ እንደዚህ አይነት ከባድ ሱስ ያዳብራል። እንዲህ ባለው ዕጣ ውስጥ የሚወድቁ ግለሰቦች ጊዜያቸውን እጹን በመጠቀም ስለሚያጠፉ ሕይወታቸው በእጅጉ የተበላሸ ወይም ወደ ኋላ የቀረ ይሆናል። አእምሯቸው የገደብን እላፊ በየጊዜው መፈታተን ስለሚለምድ ድንዛዜ ይገነባና ከጊዜ ወደ ጊዜ መሰል ፍላጎት ለማሟላት ወይም ተጠባቂ ደስታ ለማግኘት ከፍተኛ መጠን ወይም ጠንካራ ካናቢስ ይፈልጋል። በዚህም ያንን ምኞት ለማሳካት በሚወስዱት እርምጃ ከመደበኛ የሰው ኑሮ ራሳቸውን እያገለሉ ከተፈጥሮ ጋር ልዩነታቸውን እያሰፉ ባለመግባባትና ባለመረዳት እሳቢያቸውን እየቆለፉ ራሳቸው በፈጠሩት ምናባዊ ነፃ ዓለም ይዳክራሉ። ጥናቶች እንደሚሉት ከባድ ተጠቃሚዎች መጥፎ ስሜት፣ መበሳጨት፣ እረፍት ማጣት፣ ፍርሃት፣ ጭንቀትና አልፎ ተርፎም የመንፈስ መረበሽ ሊሰማቸው ይችላል። በአስደንጋጭ ሁኔታ ብዙ ሱሰኞች እነዚህ ምልክቶች ለመዋጋት ነው ካናቢስ ያስፈልጋቸው። እውነታው ምናልባት መጀመሪያ ላይ ሊረዳ ቢችልም ቀጥሎ የደጋገሙ መጠቀም እነዚህ ምልክቶች የበለጠ ጠንካራና ዘላቂ ያደርጋቸዋል። ብቸኝነት ለተደጋጋሚ የካናቢስ አጠቃቀም ሊዳርግ ወይም ብቸኝነትና የካናቢስ አጠቃቀም ተመጋጋቢ እንደሆኑ ጥናቶች ያመላክታሉ። ሰዎች ብቸኝነት ሲሰማቸው ያንን ስሜት አስታጋሽ ተተኪ ይሻሉ። ካናቢስ ከነዚህ ብቸኝነት አስረሽ ነገሮች አንዱ ነውና ይመረጣል። ክፋቱ ካናቢስን መጠቀም በሂደት የበለጠ ብቸኝነት እንዲሰማ ማድረጉ። የትኛው ቀድሞ እንደመጣ ለመናገር ቀላል ባይሆንም ግን እርስ በርሳቸው የሚጠነካከሩ መሆናቸው ነው። ስለዚህ በአንድ በኩል ካናቢስ ብቸኝነትን በእጅጉ ቀላልና ተመራጭ ሲያደርገው፣ በሌላ በኩል ከእውነታው በላይ ከማህበራዊ ግንኙነት በማራቅ ወይም ለማህበራዊ ግንኙነት ፍላጎት በማሳጣት እንዲሁም ለመግባባት የዘገየ ልማድ በማዳበር መለየትን ከማስመረጥ ዘሎ ከጓደኞች መራቅን ትክክል ያደርጋል። በብዛት የሚጠቀሙ ብዙ ሰዎች የሚያጋጥማቸው ሌላው ችግር የአእምሮ ድንዛዜ ወይም ሜንታል ነምብነስ ነው። አንጎላችን ውስጥ ለምንሰራቸው አስደሳች ስራዎች ሸላሚ ስርዓት አለ። በዚህ የሽልማት ስርዓት ላይ ተጽዕኖ ስለሚያሳድር መሰልቸት ይፈጥራል። ጥረቶችና ድርጊቶች ወይም እርምጃዎች በቂ እንዳይደሉ እያወቅን በማሻሻል ቆራጥ ውሳኔ ሰጥቶ እርምጃ እንደመውሰድ በበቂነት አምኖ ለራስ ይቅርታ እያደረጉ መቀጠልን መማር። ስለዚህም ቀናችንን በተግባር ሳይሆን በተካነው ነገር ድለላ ማጥፋት፣ መሆን ያለበትን ሐሳብ ትኩረት በሚነጥቁና በሚያስረሱ ነገሮች እየተኩ ጊዜን ማሳለፍ። በመሰረቱ ይህ መደሰት ሳይሆን ድንዛዜ ውስጥ መሆን ነው። መሰልቸት አእምሯችን አዲስ ነገር እንዲፈጥር ወይም እንዲማር የሚሰጠው ምልክት ነው። ነገር ግን ይህ ይገታል። ስለዚህ የዕለት ተዕለት ልምዳችንን ማቆም በጣም አስቸጋሪ ያደርገዋል። ምክንያቱም የዕለት ተዕለት ተግባሮቻችንን በድንገት አሰልቺና አስደሳች ያልሆኑ ስለሚመስሉ ወደ ኋላ መመለስ ያጓጓል። ያለማቋረጥ የምንጠቀመው ከሆነ እንደ ሰው ተፈጥሯዊ የእድገታችን ፍጥነት ሊቀነጭር ይችላል። ድንዛዜው መጥፎ ስሜቶችን ስለማያስለይ እነሱን መቋቋም ቀላል ያደርጋል።
በህይወታችን ውስጥ ግን መጥፎ ስሜቶችን ማሸነፍ የምንችለው በእርግጥ ስሜቶችን ተረተን ለመለየትና ለማጣጣም ማደግ ስንችል ብቻ ነው። ሌላው ፊዚካል ዊዝድሮል ሲምፕተምስ ናቸው። ካናቢስን በበዛ መጠን መጠቀም የከፋ ጉዳት አለው። በተለይም የድግግሞሹ ክፍተት ቀን ከሆነ ወንድ ወጥቶት ወይም በጤና ችግሮ በሐኪም ግፊት ለማቋረጥ ወኔ አግኝተው ቢሞክሩት ራስ ምታት፣ ላብ፣ ብርድ ማለት፣ የምግብ ፍላጎት መቀነስ፣ በከፋ ሁኔታ ደግሞ ትኩሳት፣ ማቅለሽለሽና የሆድ ህመም ሊያጣድፎት ይችላል። መተኛት፣ ዳገት መግፋት፣ እንቅልፍ ደግሞ አስጨናቂና ፊልም በሚመስሉ ህልሞች የተሞላ ሊሆን ይችላል። እረፍት የለሽ፣ በንዴት የተሞላ ወይም ተናዳጅ፣ ያለ ምክንያት ተጨናቂ ወይም በተረበሸ ስሜት የተሞሉ ሊያስመስሎት ይችላል። ምንም ነገር የማድረግ ችሎታ የሌለው ስሜት ሊሰማዎት ይችላል። ይባስ ብሎ ህይወቶን ደደብና ትርጉም የለሽ በሚመስል የመንፈስ ጭንቀት ውስጥ የሰጠመ ተስፋ ቢስ ሊያደርግም ይችላል። ይሁንና ግን ከጥቂት ቀናት በኋላ እነዚህ ሁሉ ጭጋጋማ አስፈሪ ምልክቶች እየቀነሱ መሄድ ይጀምራሉ። በማቋረጥ ግብሮ ሳምንታት ከገፉ ሙሉ በሙሉ ይጠፋሉ። ምንም እንኳ ሱሰኝነቱ በትክክል የሚቋረጥበት ጊዜ የሚወሰነው ምን ያህልና ለምን ያህል ጊዜ እጹን በመጠቀሙ ቢሆንም ካናቢስ ለአእምሮ ምን ያህል መጥፎ እንደሆነና የማይቀለበስ የረጅም ጊዜ ውጤቶች እንዳሉት ወይም እንደሌሉት በተመራማሪዎች ዘንድ ከፍተኛ ክርክር አለ። እስካሁን ስምምነት ስለሌለ የማያሻማ ነገር ለመናገር ትንሽ አስቸጋሪ ይሆናል። ሆኖም THC በወሳኝ የአንጎል ኬሚስትሪ ውስጥ በቀጥታ ጣልቃ ስለሚገባ አወቃቀሩን ሊቀይር እንደሚችል የሚያስረዱ አንዳንድ ማስረጃዎች አሉ። የአእምሮ ካናቢስ ወለድ አወቃቀራዊ ለውጥ ከጥቂት ዓመታት ጠቀማ በኋላ ካቆሙ ሊሻል ወይም እንደገና ሊመለስ አሊያም እስከ ወዲያኛው ላይሻር ተበላሽቶ ሊቀር ይችላል። ህጉ የአጥኚዎችን መነሳሳት አስሮ ገድቧልና በተለይ የረጅም ጊዜ ጉዳቱን ገና እናውቃል። የእስካሁኑ ውጤቶች ግን በግለሰቦች መካከል በጣም ይለያያል። በከባድ አጠቃቀም በታሰሩ ሱሰኞች የተለመደው ትውስታቸው በከፍተኛ ሁኔታ መበላሸት ነው። የመማር የማመዛዘን ችሎታቸው ይንገራገጫል። አመለካከታቸው ይዋዥቃል። ውሳኔ አሰጣጣቸው፣ የቋንቋ ችሎታቸውና ስሜት የመቆጣጠር ብቃታቸው በእጅጉ ያሽቆለቁላል። በምርምር እጥረት በዘርፉ ያለው ዕውቀት ምንም እንኳ ውስን ቢሆን ከነዚህ አብዛኞቹ አሉታዊ ተጽዕኖች የእጽ ጠቀማ ከቆመ በኋላ በጊዜ ሂደት የሚጠፉ ወይም ቢያንስ የሚዳከሙ ይሆናል። በርካታ ማስረጃዎች ግልጽ ያደረጉትና እየታየም ያለው ካናቢስ መጠቀም በብዙ ደረጃዎች ለታዳጊ ወጣቶች በጣም መጥፎ መሆኑ። በለጋ ዕድሜ የተጀመረ የካናቢስ ጠቀማ ክፉ መዘዝ ሊተክሉ የሚችሉ አሉታዊ የጎንዮሽ ጉዳቶችን ለመገንባት ምቹ ኢንቨስትመንት ነው። ስለዚህም ለካናቢስ ሱስ የመጋለጥ ዕድልን በጣም ከፍ ያደርገዋል። በሱስ የተጠመዱ ታዳጊዎች በትምህርት ቤት ውጤታቸው ዝቅተኛ የመሆን ዕድላቸው ከፍ ያለ ሲሆን ትምህርታቸውን የመጨረስ ዕድላቸውም ዝቅተኛ ነው። በቀላሉ ትውስታቸውና ተነሳሽነታቸው ስለሚገታ አስደሳች ልምዶቻቸው ወይም ያሏቸውንም ስለሚረሱ በህይወታቸውና ባከናወኑት ነገር ብዙ እርካታ አይሰማቸውም። እንደውም በኋላ ህይወታቸው ውስጥ እንደ ሳይኮሲስ፣ ስኪዞፍሬኒያ፣ የመንፈስ ጭንቀት ወይም ድባቴ የመሳሰሉ የአእምሮ ጤና ችግሮችን የማዳበር ዕድላቸው በእጅጉ የላቀ መሆኑን የሚያጠናክሩ ማስረጃዎች አሉ። በዚህ ቪዲዮ ውስጥ ትኩረት ያደረግኩት በአሉታዊ ጎኖቹ ላይ ብቻ ነው። ዓላማውም ያ ስለነበር። ስንጀምር እንዳልኩት ካናቢስን በመጠኑ መጠቀም ከአልኮል ያነሰ ጎጂ ነው። በመጠኑ ሲጠቀሙትም ልምዶ የበለጠ ኃይለኛና ልዩ የሆነ ወደ ሱስ የሚያመራ ሊሆን መቻሉ ልብ ሊባል ይገባል። ነገር ግን ለታዳጊዎች ካናቢስ በተለይም በመደበኛነት መጠቀም የህይወት ለውጥ የሚያስከትሉ ውጤቶች ሊኖሩት የሚችል መጥፎ ሐሳብ ወንጀል መባሉና በህግ መታገዱ አጠቃቀሙን ሙሉ በሙሉ መቆጣጠር ባይችልም የትኛውም አካሄድና አማራጭ የታዳጊዎችን ነገር የሚያጨፈግግ መሆን አይኖርበት። በካናቢስ እየተነሳ ላለው ጥያቄ ግልጽና ሐቀኛ የሳይንስ ምርምር ውጤቶችና የጥናት ትንታኔዎች ለህጋዊ ፈቀዳ አመቻች ዕድሎች የያዙ ይመስላሉ። ካናቢስን ከብዙ እጾች አንዱ መሆኑን በማመን ከዚህ በፊት የነበረውን አስደንጋጭነትና አስፈሪነት ገፎ በማቅለል አቅርቧል። ከ10 ካናቢስ ተጠቃሚ ሰዎች መካከል ቢያንስ ከ1 እስከ 3 በሚሆኑ ችግር ሊፈጥር እንደሚችል በማሳሰብ ይሁንና ታዳጊዎች ለሱስ ከሚጋብዙ ነገሮች መራቅ ይጠበቅባቸዋል። መልካም